ብሔራዊ ጥቅምን ሳስብ የማስበው የ4 ኪሎ ወንበር ሳይሆን ለልጄ የምሰጣትን ሀገር ነው። ወንድ ልጆቻችን ሴት ልጆቻችን ሀገር ሲተነፍሱ የሚተነፍሷት የሀገር ምስል ምንድነው ብለን አስበን ነው ኢትዮጵያን ማሰብ ኢትዮጵያን መደገፍ ከኢትዮጵያ ጎን መቆም ያለብን። ኢትዮጵያችንና ፖለቲካችን እንለያል። ሀገራችን የሀገራችንን ጥቅምና አሁን በጊዜው የሚሰማንን ስሜቶች ለይተን ማየት አለብን። ኢትዮጵያ ሀገራችን የዚህ ትውልድ ብቻ አይደለችም። ስለዚህ ትውልድ የደከሙ ደማቸውን ያፈሰሱ አጥንታቸውን የከሰከሱ ይሄ ትውልድ እንዲኖር መኖርን ያክል ነገር እንቢ ብለው ሞትን የመረጡ የአባቶች ሀገር ነው። ደግሞስ አሁን ላይ የሚኖር እንደገባው ሀገር የሚመሰርት እንደገባው ትውልድ የሚያቀና እንደገባው ስልጣኔን የሚመሰርት የዚህ ትውልድም ሀገር ናት። እዚህ ብቻ ያበቃ። ነገ በሚባለው ቀን ከዚህ ቀጥሎ በሚመጣው ንጋት ከዘመን ተንከባሎ በሚመጣው ሌላኛ ዘመን ላይ ደግሞ የሚመስላቸውን ሀገር የሚጽፉ የሚመስላቸውን የወንድማማችነት ችቦ የሚያበሩ የልጆቻችንም ሀገር ናት። እኔና የኔ ትውልድ እንዲህ እናስባለን። ኢትዮጵያ በተነካችበት ጊዜ ሁሉ የምንሰጠው የትኛው መልሳችን ከኢትዮጵያዊነታችን የመነጨ እንጂ ከፖለቲካ አቋማችን የመነጨ አይደለም። ሀገር ከፖለቲካ በሩቅ እንደተሰራች እናውቃለን። ሀገር ነው እንጂ ፖለቲካን የሰራው ፖለቲካ ሀገርን አልሰራም። እናምናለን፣ እናደርጋለን። የኢትዮጵያን የከፍታ ዘመን ደግሞ በስራና በፍቅር በእምነትና በወንድማማችነት እናረጋግጣለን። በእርግጠኝነት የምነግራችሁ የዚች ሀገር የኔና ያንተ ሀገር የኢትዮጵያ ትንሣኤ ቅርብ ነው። እኛ ወታደሮች ለዚች ሀገር በዝናብ በብርድ በፀሐይ በምንም ሳንል ሁሉ ጊዜ እንጠብቃታለን። ይህም ቪዲዮ ሰምተን እንመለሱላችሁ። ሼር ኮፒ ሊንክ አለ። መከላከያ ሀገርን ይጠብቃል። ኢትዮጵያኖች ደግሞ መከላከያ መጠበቅ አለባቸው። የኛ አርሚ ድንበራችን ይጠብቃል፣ እኛ ደግሞ አርሚያችንን እንጠብቃለን። የኛ አርሚ ጠላቶቻችን መክቶ በጠላቶች የማትደፈር ሀገርን ያቆይልናል። እኛ ደግሞ እንዳንደፈር የሚያደርገንን ይህንን ተቋም እንጠብቃለን። ሰራዊቱ ዝቅ ሊል አይችልም፣ ምክንያቱም የተሰራው በኢትዮጵያ የመጨረሻ ከፍታና ስነ ልቦና ነው። ዝቅ እያልን ያለ ነው እኛ ከኢትዮጵያ እየወረድን እንጂ ሰራዊቱን ከኢትዮጵያ እያወረድን ነው አይደለም ያለ ነው። እንደ ፋሽን የተቆጠረ ነገር አለ። የኢትዮጵያ መከላከያ ሰራዊትን መወንጀል፣ ወደ መከላከያ ሰራዊቱ መተኮስ፣ የሳይበር ጦርነት እዚህ ተቋም ላይ መክፈት ለምን ተፈለገ ካላችሁ መከላከያን ስለሚጠሉ ብቻ ሳይሆን መከላከያ በሙሉነት ይዟት ያለችው ሙሉ የኢትዮጵያ መልክ የማይፈልጉ አካላቶች በሙሉ ተግባራቸውን የሚያነጣጥሩበት ተቋም በመሆኑ ነው። በትርክት ብቻ ከማናችንም በላይ ኢትዮጵያዊ የሆነ ተቋም ነው። ሁላችንም ወደ የጓዳችን ስንደበቅ ያዋጣናል የምንለውን የኢትዮጵያን መልክ ገንጥለን ስንወስድ ይህ ሰራዊት ግን መነሻውን ኢትዮጵያ መሃሉን ኢትዮጵያ መዳረሻውን ኢትዮጵያ አድርጎ ለኢትዮጵያ የሚደክም ፍጹም ኢትዮጵያዊ ኃይል ነው። ሲያሸንፍ አይደለም፣ ሲዋጋ አይደለም፣ ደሙን ሲያፈስ አይደለም። ይህ ኃይል የከበረ የሆነው በደረቱ ላይ በሉዓላዊነት የተሸከመው የአረንጓዴ ቢጫ ቀይ አርማ የኢትዮጵያ ሙሉ ውክልና መገለጫን እንደ ትርክት ሲለብስ ነው። የፈለገ አይነት ፖለቲካዊ ውክልና አይኖርም። የፈለገ አይነት አቋም ይሆናል ልታራምድ የምትችለው በጽናትና በማስተዋል ተመልከት እንጂ ይሄ ተቋም ኢትዮጵያን አልፎ ሊመጣ ያሰበን ሞት ከፊት ለፊት ቀድሞ በራሱ ሞት የኢትዮጵያን ነገ ማጽናት የሚችል ኃይል ነው፣ ያጸናም ኃይል ነው። የከበረ አርሚ የሌላት የከበረ ስልጣኔ ያላት አንድ የዓለማችን ሀገር ልጠሩልኝ አትችሉ። አርሚን አለማክበር ማለት እያላከበርክ ያለው መለዩ የለበሰውን አንድ ወታደር አይደለም፣ መለዩ የለበሰላትን ሀገርና የሀገር ዓላማ ነው እያላከበርክ ያለው። ኢትዮጵያ መከላከያ ሰራዊት ደግሜ እነግራችኋለሁ። ኢትዮጵያ ጠላቶችም በኢትዮጵያ ጠላቶችም ሐሳብ ወድቃችሁ ስካር ውስጥ ላላችሁ ሰዎች አስረግጬ የምነግራችሁ ይህ ተቋም ትርክቱ ብቻ ኢትዮጵያ ያደርገዋል። ትርክቱ ብቻ ከፍተኛው የኢትዮጵያ ባለድርሻ ያደርገዋል። ይህንን ተቋም መጠበቅ ማለት ኢትዮጵያ መጠበቅ ነው። በዚህ አጋጣሚ ለኢትዮጵያ ከኢትዮጵያ እስከ ኢትዮጵያ ኢትዮጵያዊነታችሁን አስቀድማችሁ በየትኛውም የኢትዮጵያ መሬት ላይ ራሳችሁን ስለ ኢትዮጵያ ክብር ያጸናችሁ በሞት የማትሞት ኢትዮጵያ የገነባችሁልን የኢትዮጵያ ልጆች በሙሉ ኢትዮጵያን አጽንታችሁ ኢትዮጵያ የሆናችሁ ኢትዮጵያን ሰጥታችሁናልና እናመሰግናለን። በእርግጠኝነት የእናንተን ያክል ደግሞ ሁላችን በያለንበት ኢትዮጵያን ካጸናን የኢትዮጵያ ትንሣኤ በእርግጥም ቅርብ እጅግ እንኳን ለፋሽስት ለነጣጥባ እንኳን ለባንዳ ለነጭ ጭፍራ የዘለቀ ልጅ ወንዶች ቁና ለሀገር ካሉት ሽሞት አይፈራ። እምቢ እያለ ከወጣ በኋላ ልብስ ቀይሬ እንግዳ ዘር እያወራች እመለሳለሁ ለመጨረሻው ሲል እዛ ድምጽ ክፍል ነበር ልብስ ምቀይረው ከጎን ያለችው ጊዜ ስለሌለ ጥድፊያ ነው ጎፈሬ ወልቃል ምናምን ስል የሆነ ሰው መጥቶ እግሬ ላይ ወደቀ። ጥላሁን ነው። በስመ አብ
በጣም በጣም ያለው ለሀገር የነበረው ስሜት ከጥበቡ ውጭ የተለየ ነበር። በቃ እንደምን አነሳሁትና ካይሮ የገባው ልዩ ቀን ነበር እሱ። ምናልባት አንድ ሰው ነበር እንግዲህ እዛ ውስጥ ነው። በጣም ነበር የሚወደው ያየው ነበር እና የሚሆነውን ነው የሚያሳጣው። ለነገሩ ሁሉንም መድረክ ላይ የነበሩትንም አርቲስቶች በሙሉ ስሜት የሚቀይር ነበር። መጨረሻውን ሁሉም በእንባ ነበር እንትን የሚለው። እኔንም ወደዛ ወሰድሽኝ። ጥላውን ልዩ ሰው ውበት፣ ፍቅር፣ ጥበብ ባንድ አይተናል። ከአንድ አንድ ተቀርተናል። በዜማህ ተፈጥረን በዜማህ አድገናል። ውበትሽን አይቶ ብለሃል ብለናል። በቅላጼ ህዋ መጠን ተንሳፈናል። በዝማሬ ባህር ርቀን ዋኝተናል። ደስታ ተጋርተናል። ብሶት ተናጥቀናል። በጥበብሽ ድልድይ ዘመን ተሻግረናል። በቃልህ ቋጠሮ ትውልድ ቀጥለናል። ተቀጣጣይ ትውልድ በኑሮህ ኖረናል። በአንተ አይቼዋለሁ ሁሉንም አይተናል። ለካ እንዲህ በጥበብ ፍቅርን ይዘሯል። ለካ እንዲህ በፍቅር ውበትን ያዘምሯል። ለካ እንዲህ በውበት ሕይወትን ያፈሯል። ለካ እንዲህ በሕይወት ዕድሜ ይቀጥሏል። ለካ እንደዚህ በቃል ትውልድ አንከብክቦ ዘመን ያሻግሯል። ይህ ነው ቃል ሕይወት፣ ይኸው ነው ሕይወት ቃል። በአንተ አይቼዋለሁ ሁሉንም አይተናል። የአገሬ ጀግኖች ሴት ወንዱ ታጠቀ ከእንግዲህ ለጠላት አንተኛም ንቁ። ጀግንነት እንደሆን የአባቶቻችን ነው። ኅብረታችን ጸንቷል፣ ድል መምታት የኛ ነው። ደም የሚፍሰስላት እንጂ ሀገሬን ጭራ አይደፍራትም ጠላት። የሚከስከስ ደም የሚፍሰስላት እንጂ ሀገሬን ጭራ አይደፍራትም ጠላት። ዛፎች ብለሽ ደምቀሽ ትታያለሽ፣ ከመንገድ ታምሪያለሽ። አንቺማ ምን አለብሽ የኔን ልብ አንጠልጥለሽ ይዘሽ ይህን ሰማይ ከይብታ መስሎን ሊሸኘኝ ማለዳ ደህና ሁን ብሎን ዛሬ ስንደስር ልቀይሮይ እያየ ነዋ እንስሶች ለወታደር ያላቸውን ፍቅር ከነሱ ተማረሽ ወታደርን መውደድ። እንዴት ነው ወታደር የፍቅር አርበኛ አገር ክልጠበቅ ቀን ከሌት ማተኛ እኛ እንኖራለን እየሞት ክለኛ ሁሉም ሰው የሚመኘው በልጽጎ መሞት አንተ ሞትን እንኳን ተከብራት ሞት አውሬና አሞራ ስጋ ክንግጦት አታውቀውም የኛን ላይፍ ለምን አትለኝም? ስላላየኸው ነዋ። አንተ እኮ የምታውቀው ምቹ ፍራሽና የተመቻቸ ምግብ አታውቀውም የኛን ህይወት። ስለማታውቀውም ነው በየቲክቶክ ሚዲያው እየገባ ወታደር እንዲህ ነው ወታደር እንዲያ ነው እያልክ ወታደር የምትሰድበው። ብታውቀው ነበር የወታደርን ህይወት እንደዚህ ዋጋ እየከፈልን እንደዚህ መስዋዕት እየሆንን በህይወት ስንኖር እንኳን ሳይመቸን
በዛው የምንቀረው ለሀገራችን ብለን ነው። ህይወታችን ይሄን ይመስላል። እንወዳችኋለን። The Olympic silver medalist, the former world record holder, twice winner in Berlin, second here in London last year, comes back and turns it into a magnificent victory. It's going to be a women's only world record for Tigist Assefa. በኢትዮጵያ ህልውና ከመጣ ግን የጣልነው መለዮ እናነሳለን እንጂ ኢትዮጵያን ላልባሌ ጭልፊቶች ለአደጋ አናጋልጥም። ይሄ አንደር ላይ መሆን አለበት። ውትድርና መጥፎ ነገር አለው፣ አይሞትም። ከውስጥ ታውቁታላችሁ። አንተ እያረጀህም እየደከምክም አይሞትም። ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ አለም ቢላት ኋላ ቀሪ ተውኝ ውጣልኝ ልጥራ ደጋግሜ ኢትዮጵያ ማለት ለእኔ አይደል ሆይ ስሜ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ ይዣላ ነሳም እጄን ከገሪሷ እናት እኮ ናት ተስፋን ቆርጥበሷ የሷን ውለታ ከፍሎ ሳይጨርሰው ኢትዮጵያ ሲባል አብሮ አይልም ወይ ሰው ሁሉ ደግሞ አንዳንድ አዲስ ወታደሮች ማለት ነው ሲመጡ አረ እናቴ ናፈቀችኝ አረ አባቴ ናፈቀኝ የሚል ማለት ነው። ምንድነው ብራዘር በቃ አትባይም። ያው አንድ ቀን ሰላም ሲሆን አመት ምናምን ሲሞላን ያው ፍቃድ እንሄዳለንሽ። ተስፋ አትቁረጪው እሺ ብራዘር። አገርሽ አገሬ ዘርሽም ዘሬ ነው የሚያስተሳስረን ኢትዮጵያዊነት ነው። ትግራይ ብንሄድ ወሎ ጎጃምና ጎንደር ሸዋ ወይ ሐረርጌ አርሲ ብንሻገር እስቲ አንዴ እናዳምጠው። አንድ ጠብታ ውሃ አንሰጥም እኛ ኤርትራውያኖች። አዎ አሰብን በኃይላችን ወስደነዋል። ወንድ ኮንክ ናና መልሰው። ቡሬን ታልፎ ትሆናለህ ግን ከበን ነው የምንጠብስሽ። ከበን እንጠብስሃለን። እንደ የዓመት በዓል ነጭ ጥብስ። ኤአይ አለ፣ ድሮን አለ፣ 180 200 ሚሊዮን ህዝብ አለ። እነህ ፈረስ እነህ ሜዳ አለ ፂላ። ይኸው ናና ፈረሱን ጋልበው። ምን ትጠብቃለህ አንተ ፈሪ ፈሳም? ይሄ ሁሉ ህዝብ ይዘህ ወሬ ብቻ ወሬ ብቻ። ወንድ ከሆንክ ና እናሳያለን። ከአሜሪካ ሄደን ነው የምንዋጋ። እረፍት እንሰጠዋለን። እዛ ያለው ሰራዊት እንደውም የዲያስፖራ ውጊያ ብቻ ነው የሚሆነው። እንጨርሳለን። ወንድ ከሆንክ ናና የኦሮሞ ህዝብን ይዘህ አንተ ወንድ ከሆንክ ና። እውነት ለመናገር አልገባኝም። ምን እየተፈጠረ ነው? አዲስ ነገር ካለ ኮሜንት ላይ አስቀምጡልኝ።
ሲጀመር አሰብ የኤርትራና የአማራዎች ነው፣ የኢትዮጵያ አይደለም። ይሄኛው ደግሞ አሰብ የኦሮሞ ነው። ይሄኛው ደግሞ እባካችሁ ኦሮሞ አማራ እያሉ ሊለያዩን የሚሞክሩ አትቀበሉ። እውነት ነው፣ አትቀበሉ። ነገም ዛሬም እኛ አሰብ የኛ የመላው የኢትዮጵያ እንደመሆኑ አትርሳ አትርሳ አትርሳ። ነገም ዛሬም አደገን ሰፉን ቤክቱ አደረዳ በመለ ፈልመዱ ቄሮሲ አብዲን ሰባ ዮሚሌ ፈልመዱ ቄሮሲ አብዲን ሰባ ዮሚሌ አደገን ሰፉን ቤክቱ አደረዳ በመለ ፈልመዱ ቄሮሲ አብዲን ሰባ ዮሚሌ ፈልመዱ ቄሮሲ አብዲን ሰባ ዮሚሌ ኢትዮጵያ የጸናችው ጠላቶቿን በማሳፈር ብቻ አይደለም፣ ጀግኖች አርበኞች ልጆቿን በመሰዋት ጭምር ነው። ሁሌ የምናሸንፈው ጀግኖችን ሰውተን ጠላት እያሳፈርን ነው። ጠላት ካፈረ ጀግኖች ደማቸውን ላባቸውን አፍስሰዋል ማለት ነው። የእናንተ ዋነኛው ተግባር የጸናች ኢትዮጵያን አጽንቶ ማሸጋገር ነው። ኢትዮጵያ ጸንታለች፣ ጸንታም ትኖራለች። ኢትዮጵያ ትጸናለች፣ ኢትዮጵያ ትሸጋገራለች፣ ኢትዮጵያ ትበለጽጋለች። ኢትዮጵያ እንደለመደችው ደጋግማ ጠላቶቿን እያሳፈረች ወደ ግቧ ትገሰግሳለች። ምንም ኃይል ኢትዮጵያን ከብልጽግናና ከመጽናት ሊያቆማት የሚችል ኃይል እንደሌለ በዚሁ አጋጣሚ ማስገንዘብ እፈልጋለሁ።